በዚህ ታሪካችን ብሌነሩ ነፍሰ ጡር ሰራተኛውን በአንድ ቀን በምስጢር ይከታተላትና የደረሰበትን ነገር እናያለን። አንድ ቀዝቃዛ ብሌነር ነፍሰ ጡር ሰራተኛው በየቀኑ ልክ በ11 ሰዓት ላይ ለምን እንደምትሰወር በመጠራጠር ይከታተላታል። ሌባ የምትሆን መስሎት ነበር። ይሁን እንጂ እሱ ራሱ ባለቤት በሆነበት አንድ የቅንጦት ህፃን ጀርባ በቀዝቃዛ ኮንክሪት ላይ ተኝታ ያገኛትና ይሄ አሳዛኝ ነገር ሙሉ ነገሩን ይቀይረዋል። ጁሊያን ቫንስ በምንም አይነት በጎ አድራጎት አያምንም። እሱ የሚያምነው በሂሳብ ስሌት ብቻ ነበር። የቫንስ ፕሮፐርቲስ ዋና ስራ አስፈጻሚ እንደመሆኑ መጠን ዓለምን የሚያየው በውጤታማነትና በትርፍ መነጽር ነው። አንድ ህንፃ ትርፍ ካላመጣ ይታደሳል። አንድ ሰራተኛ በብቃት ካልሰራ ደግሞ በሌላ ይተካል። ይህ በ35 ዓመቱ ቢሊየነር ያደረገው ቀዝቃዛና ጠንካራ አመለካከቱ ነበር። ነገር ግን ባለፉት 3 ሳምንታት ውስጥ ይህ ስሌቱ መስራት ያቆማል። በስርዓቱ ውስጥ ስህተት የፈጠረችው ደግሞ የቤት ሰራተኛው ስራ ነበረች። ሳራ በጁሊያን ዘመናዊ ቤት ውስጥም እንደ ጥላ በዝምታ የምትንቀሳቀስ በሀያዎቹ መጨረሻ ላይ የምትገኝ ጥቁር ሴት ናት። ሁልጊዜም ጥቁር ዩኒፎርሟንና ነጭ አፕሮንና ነጭ የራስ ማሰሪያዋን አድርጋ እጅግ ንጹህ ሆና ትታያለች። ነገር ግን በቅርቡ ያ ጥላ እየከበደ ይመጣና የ7 ወይም የ8 ወር ነፍሰ ጡር መሆኗ በግልጽ ይታወቃል። ጁሊያን ከቢሮ ሆኖም ሪፖርት የሚያነብ እየመሰለ በስውር ይመለከታታል። ሌሎች ሊያዩዋቸው የማይችሉትን ነገሮችን ያስተውላል። ጎንበስ ብላ የሆነ ነገር ስታነሳ ፊቷ በህመም ሲጨማደድ፣ ኮሪደር ላይ ቆማ ወገቧን ስትይዝና እሷን የሚያያት ሰው ያለ ሲመስላት ወዲያውኑ ፊቷን ፈገግ ብላ ስቃዩን ስትደብቅ ያያታል። አቶ ቫንስ ሁሉም ነገር ጥሩ ነው ብላ ጠይቀዋለች። ድምጿ ረጋ ቢልም አይኖቿ ግን በፍርሃት የተሞሉ ናቸው። ጁሊያንም ደህና ነው ሳራ፣ በጣም ጥሩ ነው ብላ ያሰናባብታታል። ነገር ግን ምንም ጥሩ አልነበረም። ጁሊያን ለስራ ባልደረቦቹ የሚያዘጋጃቸው ውድ ምግቦችና ፍራፍሬዎች ሳይነኩ ይቀራሉ። ቀደም ሲል ይጣሉት የነበሩት እነዚህ ምግቦች አሁን ግን በድንገት ይሰወራሉ። ሌላው ደግሞ ሰዓቷ ነበረ። ሳራ ከቀኑ 5 ሰዓት በኋላ ለ1 ደቂቃ እንኳን አትቆይም። ይህም የሆነው ስራ ወዳድ ስላልሆነች ሳይሆን ምርጫ ስለሌላት ነበር። በእብጠት ምክንያት የከበሩት ቁርጭምጭሚቶቿ እርምጃዋን ሁሉ አስቸጋሪ ያደርጉባታል። ሰውነቷ ሙሉ በሙሉ ከመዛሉ በፊት ያንን አጭር ጉዞ ለማድረግ የግድ በሰዓቱ መውጣት ነበረባት። በጥቅምት ወር መጨረሻ ላይ በአንድ ማስከኛው ቀንም የጁሊያን ጉጉት ከስሌቱ በላይ ይሆናል። ነፋሻማና ቀዝቃዛ ቀን ነበር። ፀሐይ የጠለቀች በህንፃዎቹ መካከል ረጅም ወርቃማ ጥላዎችን ትጠላለች። ጁሊያን ከባልኮኒው ላይ ሆኖም ሳራ በህንፃው የኋላ በር በኩል ስትወጣ ያያታል። ወደ ባቡር ጣቢያ ወይም ወደ ታክሲ መያዣ አልሄደችም ነበር። ይልቁንም ቦርሳዋን አስተካክላ ቀጭን ሹራቧን በሆዷ ላይ ጠበቅ አድርጋ ወደ ከተማው የንግድ ማዕከል ትሄዳለች። በሌላ በኩል ጁሊያን ኮቱን አስተካክሎ ሹፌሩን ሳይጠራና ወይም የመኪና ቁልፉን ሳይዝ ዝም ብሎ በሊፍት ወርዶ መንገድ ላይ እሷ መከተል ጀምሯል። $3000 ልብሱ የተሽቆጠቆጠው ቢሊየነር ነፍሰ ጡር ሰራተኛውን ተደብቆ ሲከተል ለራሱ እየቀለደ ቢመስለውም ግን ማቆም አልቻለም ነበር። ሳራን በከፍተኛ ድካም ተራመደች። በየጥቂት ደቂቃዎች ደግሞ ህንፃዎችን ተደግፋ ትንፋሿን ተሰበስባለች። ሰዎች በስልካቸው ላይ ተጠምደው ሲያልፏትም እሷ ግን አንዱን እግሯን ከሌላኛው ለማራራቅ ትታገላለች። ብዙም ሳትርቅም 3 ብሎክ እንደሄደች በዘመናዊ መደብሮች በስተጀርባ ወዳለው ጠባብ መንገድ ትታጠፋለች። ጁሊያን ይህንን መንገድ ያውቀዋል። ህንፃው የራሱ ሲሆን የታችኛው ክፍልም በጣም ውድ የሆኑ የእጅ ቦርሳዎች የሚሸጡበት መደብር ነው። ሳራ በመደብሩ ጀርባ ያለው ቦታ ስትደርስም በኮንክሪት የተሰራና ከላይ መጠለያ ያለው ሲሆን ከነፋስ የሚከላከልና ከመንገድ የማይታይ ነበር። በሩን አልከፈተችውም ወይም ሰው አልጠበቀችም። ይልቁንም ከባድ ቦርሳዋን መሬት ላይ አስቀምጣ ከቆሻሻ መጣያ ጀርባ ደብቃው የነበረውን የተጨማደደ ካርቶኗን አውጥታ መሬቱ ላይ ተዘረጋውና ያረጀ ብርድ ልብሷን አውጥታ እንደ ትራስ ታዘጋጀዋለች። ይህ ብሌነር በገዛ ህንፃው በረንዳ ላይ ነፍሰ ጡር ሰራተኛው በብርድ ኮንክሪት ላይ ልትተኛ ስትዘጋጅ ማየቱ በጣም ያስደነግጠዋል። በዛ ጸጥታ በሰፈነበት አውራ ጎዳና ላይ የእሷ የጭንቀት ሲቃ እያስተጋባ ነበር። ጁሊያን በድንጋጤ ደርቆ ይመለከታታል። ቦርሳዋን ከፍታ በሶፍት የታሸገ ነገር ታውጣለች። የዛው ቀን የምሳ ሰዓት ስብሰባው ላይ የነበረው የቱርክ ሳንዱች ነበር። እያንዳንዱን ቁራጭ በረሃብ እየበላች በልብሷ ላይ የሚራገፉትን ፍርፋሪዎችንም እንኳን እየለቀመች በቀስታ ትበላለች። ጁሊያንም አይሆንም በማለት ለራሱ ያወራል። አይምሮው የሚያየውን ነገር ሊረዳው አልቻለም ነበር። ወደ ቤቷ እየሄደች አይደለም የሚለው ሀሳብ ጭንቅላት ውስጥ ይመላለሳል። ስለዚህ ቤቷ እዚሁ ነበር። ከእርሱ ቅንጡ ቪላ 3 ብሎክ ራቅ ብሎ በሚገኝ አንድ የንግድ ሱቅ መሸጫ መድረክ ላይ በደረቁ ኮንክሪት ላይ ትኖራለች ብሎ ጭራሽ አልገመተም ነበር። ጁሊያን ወደ መተላለፊያው ሲገባ የቆዳ ጫማው በጠጠሮቹ ላይ ሲረግጥ የሚሰማው ድምጽ ይሰማ ነበር። ሳራ ቀና ስትል ታየውና የያዘችውን ሳንዱች ከእጇ አምልጦ ይወድቃል። በፍርሃት ወደ ኋላዋ እየዞረች ግድግዳውን ትደግፋለች። አቶ ቫንስ ድምጿ በፍርሃት ይንቀጠቀጣል። እኔ ምንም አላደረኩም፣ ዝም ብዬ እያረፍኩ ነው። አሁኑን እሄዳለሁ፣ እባክህ ፖሊስ አትጥራብኝ እባክህ። ለመቆም ስትሞክር ግን ሚዛኗን መጠበቅ አቅቷት ትንገዳገዳለች። ሳራ ቁሚ። ወደ እሷ በመቅረብም እንዳትወድቅ ሊደግፋት እጁን ቢዘረጋም እሷ ግን ሸሸውና
ይቅርታ ጌታዬ፣ እዚህ መሆን እንደማልችል አውቃለሁ። እኔ ብቻ በጣም ደክሞ ስለነበረ ነው። እሄዳለሁ፣ አሁኑ እሄዳለሁ ብላ ትንቀጠቀጣለች። እሱም ተቀመጪ ብሎ ያዛታል። ድምፁ ቁጣ ባይኖረውም በትዕዛዝ የተሞላና የሚያዝን ነበር። ጌታዬ እኔ እያለች ብታንገራግርም እሱ ግን ተቀመጪ ሳራ ይላታል። ጁሊያን በቅዝቃዜ ውስጥ ተቀምጣ በእጇ የያዘችውን የሳንድዊች ትርፍራፊ በረሃብ ስትመገብ ያያትን ሳራን ዝም ብሎ ሲመለከታት ይቆይና በድንጋጤ ወደ ግራጫው ኮንክሪት እያየ ሳራ ለመሆኑ እዚህ መኖር ከጀመርሽ ምን ያህል ጊዜ ሆነሽ? ሳራ አይኖቿን ወደ ጉልበቷ ሰክታና ልብሷ ላይ ያለውን አቧራ እያረገፈችው 3 ሳምንት ብላ ትመልሳለች። ጁሊያን በሰማው ነገር ማመን ከብዶት እርጉዝ ሆነሽ ለ3 ሳምንት ሙሉ እዚህ ጭነት ማውረጃ ላይ ያደርሽው ስላት እሷን በለቅሶ በታነቀና በሽሽታ ድምጽም እዚህ ሰላም ነው፣ የዚህ ግቢ ጥበቃ ያውቀኛል። ጠዋት 12 ሰዓት ላይ የሚሄድ ከሆነ እንዳድር ይፈቅድልኛል። ከመጠለያ ቤቶች እዚህ ይሻላል። መጠለያዎቹ ወይ ሞልተዋል፣ ካልሆነ ደግሞ በጣም አደገኛ ናቸው። እዛ ገብቼ በጣም መሀል ልጄን የማጣት አደጋ ውስጥ መግባት አልፈልግም ስትል የደረሰባትን መከራ በሙሉ ትነግረዋለች። ለመሆኑ ቤትሽ የት አለ? ባለቤትሽ ሴት ነው ያለው ብሎ ግራ በመጋባት ይጠይቃትና ሳራ በእጇ ጀርባ እንባዋን እየጠረገችና ማዶ ማዶ እያየችም ማርከስ በሐምሌ ወር በመኪና አደጋ ነው የሞተው ስትለው ጁሊያን ሆዱ ላይ ከባድ ቅዝቃዜ ይሰማዋል። ሐምሌን ያስታውሰዋል። ያኔ ሳራ ከስራ ፍቃድ ጠይቀው ነበር። እሱ ግን እንደ አንድ ስሜት የሌለው ስራ አስኪያጅ ለምን ብሎ እንኳን ሳይጠይቃት በፋይሏ ላይም የግል ጉዳይ የሚል ማስታወሻ ብቻ ጽፎ ጉዳዩን ዘግቶት ነበር። ቤቱስ ምን ሆነ ሲል ድጋሚ ጠይቃትና ሳራን በረጅሙ ተንፈሳ ተባረርኩ። ከባለቤቴ ቀብር ወጪ በኋላ በቂ ቁጠባ አልነበረኝም። ከዛ ደግሞ የቤት ኪራዩ በከፍተኛ ሁኔታ ጨመረ ስትለው ጁሊያን የበለጠ ግራ በመጋባት ኪራዩ ጨመረ እንዴት ስላትም አዎ ህንፃው ለአዲስ ኩባንያ ተሸጠ የሚል ደብዳቤ ላኩ። በወር $600 ጨመረብኝ። ልከፍለው አልቻልኩም። ላናግራቸውና ሁኔታ ላስረዳቸው ሞከርኩኝ፣ ግን እነሱ ይህ በአውቶማቲክ ሲስተም የተዘጋጀ ነው፣ እኛ ምንም ማድረግ አንችልም አሉኝ። በመጨረሻም ለመልቀቅ 30 ቀናት ብቻ ሰጡኝ ብላ በምሬት ትነግረዋለች። ጁሊያን ቦዲ ውስጥ ይሰማው የነበረው የመረበሽ ስሜት አሁን ወደ ከባድ ጭንቀትና ጸጸት ይቀየራል። የትኛው ህንፃ ነው ብሎ ሲጠይቃትም በ4ኛው መንገድ ላይ ያለው ሲደር አርምስ ስትለው ጁሊያን በድንጋጤ ትንፋሹ ቁርጥ ቁርጥ ይላል። ምክንያቱም ቫንስ ፕሮፐርቲስ የተባለው የሱ ኩባንያ ያንን ህንፃውን የገዛው በሐምሌ ወር እንደነበረና በወቅቱ ከስራ ምክትል ፕሬዝዳንቱ ጋር ያደረገው ስብሰባ በጭንቅላቱ ላይ እንደ ፊልም መዞር ይጀምራል። የቤት ኪራዩን በጠቅላላው 20% ካሳደግ ነው አነስተኛ ገቢ ያላቸውን ነዋሪዎችን በቀላሉ ማስወጣት እንችላለን። ከዛም ቤቶቹን አድሰን ለባለጸጋ ወጣቶች በከፍተኛ ሁኔታ እናከራየዋለን። ስለው ጁሊያን ቁጥሮቹና ትርፉን ብቻ አይቶ ሳያቅማማ ውሳኔውን የፈረመው እሱ ራሱ ነበር። ጁሊያን የራሱን ጭካኔና ትርፍ የማሰደድ አባዜው ሳራን ለዚህ መከራ እንደዳረጋት ሲረዳ በታነቀ ድምጽ ይህንን ያደረግኩት እኔ ነኝ ሲል፣ ሳራ ግን የቃሉ ትርጉም ሳልገባት ግራ ተጋብታ በዝምታ ቀና ብላ ታየዋለች። ጁሊያን አይኖቹን ከፍቶ ሳራን ለመጀመሪያ ጊዜ በትኩረትና እንደ ሰው በትክክል እያያት ድምፁም የተንቀጠቀጠ የሲደር አርምስ ባለቤት እኔ ነኝ ሲል፣ ሳራ በድንጋጤ ደርቃ ትቀራለች። ጁሊያን ግን ንግግሩን ቀጥሎ ኩባንያዬ ነው በነሐሴ ወር ላይ ህንፃውን የገዛው፣ የቤት ኪራዩን እንዲጨምር ትዕዛዙን የፈረምኩት እኔው ራሴው ነኝ ስላት ሳራ አፏን ከፍታ ምንም ሳትል ታየዋለች። በፊቷ ላይ የሚታየው የመከዳት ስሜትም ከንዴት በላይ የከፋ ነበር። በየቀኑ ወለሉን የምታጸዳለት ሰው እሷ በዛ ወለል ላይ እንድትተኛ ያደረጋት ዋናው ምክንያት እሱ መሆኑን ስትረዳ ግራ ይገባታል። ጁሊያን በታነቀ ድምጽም አላውቅም ነበር ሳራ፣ እኔ ያየሁት ቁጥሮቹን ብቻ ነው። አንቺን ግን እንደሰው አላየሁሽም ነበር። ለአስተዳደሩ ደብዳቤ ጽፌ ነበር እኮ እርጉዝ መሆኔን፣ ባለቤቴ መሞቱንና ትንሽ ጊዜ እንዲሰጡኝ ተማጽኜ ነበር። ጁሊያን ግን እኔ ጋር እኮ አልደረሰም። ሰራተኞቹ የስራዬን ውጤታማ ለማድረግ ሲሉ እንዲህ ያሉ የግል አቤቱታዎችን አጣርተው ያስቀሯቸዋል። ያኔ ውጤታማነት የሚለው ቃል በጉሮሮ ላይ እንደ መራር ሐሞት ይቀረቀርበታል። የእሱ ውጤታማነት አንዲትን ሴትን ከመኖሪያ ቤቷ አስወጥቶ በኮንክሪት ላይ እንድተኛ ያደርጋታል። ነፋሱ እየበረታ ሲመጣ ጁሊያን ወደ ጨለመው ሰማይ አይቶም እቃዎችን ሰብስቢ፣ አሁን ከዚህ እንወጣለን ሲላት፣ ሳራ ግን እንደገና በእንባ ተሞልታ አቶ ቫንስ እባክህ አታባረኝ፣ ይህንን ስራ ካጣሁኝ ምንም የለኝም፣ የሚሄድበትን ቦታ የለም ስትል፣ ጁሊያን ግን በራሱ ላይ በንዴት እየጮኸ አላባርሽም፣ ነገር ግን ዛሬም ሆነ ዳግመኛ እዚህ ቆሻሻ ላይ አታሪም ብሎ ቦርሳዋን ሲያነሳው ቦርሳው በጣም ይከብድ ስለነበረ ይህንን ከባድ ቦርሳና ሆዷን ተሸክማ ድህነቷን ከሱ ለመደበቅ በየቀኑ የምታደርገውን ጉዞ ሲያስብ ልቡ ይሰበራል። አብረሽኝ ነይ፣ ወደ ቤት እንሄዳለን፣ አልጋ ማሞቂያና መቆለፊያም አለው ስላት፣ ሳራም አለቄ ካንተ ጋር መቆየት አልችልም፣ ትክክል አይደለም። ጁሊያን ግን በጩኸት ትክክል ያልሆነው እኔ 5 ባዶ ክፍሎች ያሉኝ አንቺ በመንገድ ላይ መተኛትሽ ነው። እጁን ወደ እሷ ዘርግቶ ሳራ በስራ የሻከሩ እጆቿን እያየች እጁን ትይዘዋለች። እሱም በየዋህነት ወደ ላይ ጎትቶ ያስነሳትና መራመድ ትችያለሽ ብሎ ሲጠይቃትም አዎ እሞክራለሁ ብላ በድካም ትመልስለታለች። ጁሊያንም በጣም በዝግታ እንሄዳለን፣ አይዞሽ። ወደ ሰማይ ጠቀስ ፎቁ መኖሪያው ሲመለሱ
በዚህኛው ጉዞ ጁሊያን እንደ ሁሌው ቀድሟት አልተራመደም። እሷን ከሚነፍሰው ብርድና ነፋስ በሰውነቱ እየጋረዳት ከጎኗ አብሯት ይራመድ ነበር። ወደ ህንፃው መግቢያ ሲደርሱም የህንፃው ጥበቃና አስተናጋጅ የሳራን የተዝረከረከ ልብስና የቆሸሸ ገጽታ አይቶ በመናቅ ስሜትም ወደ ጁሊያን ቀረብ ይልና አቶ ቫንስ ሁሉም ነገር ሰላም ነው? ይህችን ሴት ወደ ውጭ እንዳስወጣት ትፈልጋለህ? ብሎ በድፍረት ጠይቀው፣ ጁሊያን ግን ከአሁን ሰዓት ጀምሮ ለዚህ ሴት ሙሉ አክብሮት ካላሳየ ነገ ጠዋት አዲስ ስራ የምትፈልግ ይሆናል። አሁኑኑ ሊፍቱን ክፈተው ብሎ ያደድበታል። አስተናጋጁን በድንጋጤ ፊቱ ገርጥቶ በፍጥነት በሩን ይከፍትላቸዋል። ጁሊያን ሳራን ወደ እንግዳ ማረፊያ ክፍል ወስዷትም ክፍሉን ብዙ ሰዎች በአንድ ዓመት ደሞዛቸው የማይገዙት ውድ እቃዎች የሞሉበት ነበር። መታጠቢያ ቤቱ እዛ ነው። ንጹህ ፎጣዎች አሉ። ከኩሽና የምትፈልጊውን ነገር በሙሉ ዘዢ። ሺፋውኑኑ ትኩስ ምግብ እንደዘጋጅልሽ አረጋለሁ። ሳራ በአድናቆት በክፍሉ መሃል ቆማ አቶ ቫንስ ለዚህ ሁሉ ውለታ እንዴት አድርጌ ልከፍል እንደምችል አላውቅም። አትከፍልኝም። ነገንን ሁሉ በቋሚነት እናስተካክለዋለን። የአፓርታማሽን ባለቤትነት ሰነድ ሰጥሻለሁ። ከዚህ በኋላ ቤትሽ ኪራይ ሳይሆን የራስሽ የግል ንብረትሽ ነው የሚሆነው። ደብዳቤሽን ችላ ያሉትን አስተዳዳሪዎችን ሁሉ አባራቸዋለሁ። ደሞዝሽንም ለምትሰሩት ከባድ ስራ የሚመጥን እናደርገዋለን ሲል ሳራ በድጋሚ ማልቀስ ጀምራለች። ይህኛው ለቅሶ ግን እንደ ቀድሞ በጭንቀት የተሞላ ሳይሆን የእፎይታና የደስታ ለቅሶ ነበር። ለምን አሁን ይህንን አድረግ ስትለውን ምክንያቱም አይን እያለን እውር ከሆንን ሀብታም መሆን ምንም ትርጉም እንደሌለው ስለተረዳው ነው ብሎ ይመልሳል። በማግስቱም ጁሊያን የሳራን ቤት ከመመለስ ባለፈ የድርጅቱን ሕግ በሙሉ ይቀይረዋል። ለሺዎች የሚሆን እርዳታም ያዘጋጃል። ትርፍ ከሰው ልጅ መብለጥ እንደሌለበት ለሚያምኑ ሰዎች ስልጣኑን ይሰጣል። ከ3 ወር በኋላ ታናሹ ማርከስ ሲወለድ ጁሊያን በቦርድ ስብሰባ ላይ አልነበረም። በሆስፒታሉ መጠበቂያ ክፍል ውስጥ ነበር። ያንን የተኛ ህፃን በቅፉ ይዞ ቢሊዮነሮች ትላልቅ ህንፃዎችን ቢገነቡም ሳራ ግን ከምንም ተነስታ በድፍረት ብቻ ቤት መገንባት እንደቻለች ይረዳል። ህይወቱ ሙሉ ከሰማይ ጠቀስ ፎቆች ላይ ወደ ታች እያየ ቢኖርም የግድ በጨለማው መንገድ ውስጥ መራመድ እንዳለበት በመጨረሻም ይረዳል። ታሪኩም እንደዚህ በደስታ ይጠናቀቃል።